ሰላም ዩቲዩብ ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ እንግዲህ ምን ሄደው ሃይኪንግ ነው። ቀጥታ ወደ ቪዲዮ 10 ኪሎ ሜትር ነው የምንወጣው። አንደኛው ቤተክርስቲያን እዚች ጋር ናት። ገና ከሆነ ድካም ያለ ነው። ግን እንግዲህ ጋይሶች አሁን እንግዲህ እየተሄደ ነው። እዚህ ጋርም ሌላ አንድ ቤተክርስቲያን አገኘን። እንግዲህ መንገድ ላይ እየሄድን በመንገዳችን ላይ ያገኘነው ቤተክርስቲያን ናት። ተራራው ላይ ያለው ነው የፋይናል ዴስቲኔሽን። ግን እንደምናውቀው ሳንቶሪኒ አይላንድ ላይ በጣም ብዙ ቤተክርስቲያኖች ናቸው ያሉትና ይሄኛው አንደኛው ነው ማለት ነው። ስለዚህ አሁን መንገዳችን የሚሆነው ከ1000 ዓመት በፊት የተገነባችዋ ተራራ ጫፍ ላይ የምትገኘዋ የማርያም ቤተክርስቲያን ናት ማለት ነው። ስለዚህ እዛ ለመሄድ እንሞክራለን። ርቀት አለው በጣም ወደ 726 ደረጃዎች ይኖራሉ ጫፍ ተራራው ጫፍ ድረስ ለመውጣት። ስለዚህ እሱን ነገር ፋይንድ አውት የምናደርግበት ይሆናል። አሁን ይሄ ባጠገባችን የሚገኘው ሪዞርት ነው። ኒኮላስ ሱትስ ይባላል። ያምራል ቪው። በዚህ በኩል ግን ገና ተራራውን ለመውጣት እየጀመርን ነው። በእግረ መንገዳችን ላይ ኦልሞስት 576ኛው ደረጃ ላይ ስንወጣ የምናገኘው ሌላ ቤተክርስቲያን ይኖራል። እሱ ቤተክርስቲያንም ያው ሴንት ኒኮላስ ነው የሚባለው፣ አዮስ ኒኮላስ ነው የሚባለው። የኒኮላስ ቤተክርስቲያን ነው። ስለዚህ እሱንም በዛው እናያለን ማለት ነው። ሰብስክራይብ እያደረጋችሁ እንግዲህ መግቢያው ጋር ደርሰናል። ታች የፊኒካ የመጀመሪያው መግቢያ ወይም ደግሞ ወደ ተራራው ጫፍ የምንወጣበት ወደ ቤተክርስቲያኑ ጋር የምንሄድበት መግቢያው 10 ኪሎ ሜትር ነው። የ10 ኪሎ ሜትር ነው የምንወጣው። ፊራ ድረስ ነው የምንሄደው። እዛ ጫፍ ላይ ጋር ያለችው ማለት ነው ቤተክርስቲያኗ። ዌልካም ቱ ፊኒካ ይላል። ይሄኛው ደረጃው መግቢያ ነው። ስለዚህ ቀጥታ 10 ኪሎ ሜትሩን ዋክ እንጀምራለን ኦፊሻሊ ማለት ነው። ስለዚህ አሁን መንገዳችንን ወዴት ነው እያቀናን ያለ ነው? ወደ ጫፍ ተራራው ላይ 10 ኪሎ ሜትር። ያው ቁጥር ላይ እኮ ትንሽ ይመስላል ሲጽፉት ምናምን ትንሽ ነው የሚመስለው፣ ግን የሌለ ቀደደው ረጅም ነው። ደረጃዎቹ ገና ከሆኑ ሊያስብሉ ይችላሉ፣ ግን ያው ኢትስ ኦኬ ብለን እየወጣ ነው። ቀጥ ያለ ደረጃ መጣ። ቀጥ ያለ አሁን ይሄንን እየተጫወትን እያወራንም ቢሆን አይገፋም። ምንም ይገፋ ነገር አይደለም። በስማ ደግሞ ንፋስ ይኖራል ብለን ጃኬት አድርገናል። ፀሐይ አለ። እሱ ነገር ትንሽ ከበድ ይላል፣ ግን ያው ምን አማራጭ አለን? እንወጣለን፣ እንሄዳለን። አያሳስብም። እየተረሳ ነው። ኦልሞስት አሁን 20 ደረጃ አልፈናል። አንቆጥረውም። ከትንሽ ጊዜ በኋላ እንረሳዋለን። ዝም ብለን እንወጣለን። ከዛ ግን የሚገርመው የዛሬ አመት እዚሁ ደሴት ላይ ሳንቶሪኒ ደሴት ላይ አይላንድ ቦታ ላይ ደግሞ መሬት መንቀጥቀጥ ነበርና በጣም ብዙ ቦታዎችን ሲጥላቸው ሲያፈርሳቸው ምናምን ረጅም የቆዩትን ቤተክርስቲያኖች እንትን ሲል እዚህኛው ቤተክርስቲያን ቆይታለች። ምንም አልተፈጠረም። አፌክት አላደረጋትም እና ቦታው በጣም ትንሽ ስኬሪ ነው ብለውኛል። ግን ያው ከእግዚአብሔር ጋር ፈጣሪ አለ ብለን ጸሎት እያደረግን ቼክ አድርገን እንመጣለን ቦታው ማለት ነው። ሃይኪንግ ደስ የሚለው ፓርቲው ደረጃ ነው። ብዙ ነው የመጣ ነው። ኦልሞስት እያወራን በወሬ ተያይዘን እኮ ረስተ ነው ብዙ ቆሰቆስ ነው። ግን አሪፍ ነው። አንደኛው ቤተክርስቲያን ጋር ደርሰናል። ከዚህ ቀጥሎ ያለው ነው ትንሽ መንገዱ ልክ አይደለም ያሉኝ። እሱ እንግዲህ ያው የማህበረሰቡ የሱፐር ማርኬቷ ሻጯ አስተያየትና የቻት ጂፒቲ መልስ ነው እንግዲህ
መንገዱ ጽድት አይደለም የሚለው ነገር እስቲ እንግዲህ ሄደን ደግሞ በአካል እናየዋለን ማለት ነው። ጋይሶች ፈታ ያላችሁ ሰብስክራይብ ያደረጋችሁ አንደኛው ቤተክርስቲያን እዚች ጋር ናት። ይሄኛው መንገድ ነው። በቃ ከዚህ በኋላ ነው ደረጃው አልተሰራም ያሉኝ። እሱም እውነታቸው ነው። እንግዲህ ንፋስ አለ ዛሬ ደግሞ ትንሽ። እዚህ ጋር ክሊርሊ ነው በቃ ጸጥ ብሎ የሚታየው ቤተክርስቲያኑ ጋር ያለውን ነገሮችን ያለን ማለት ነው። አዮስ ኒኮላስ የሚባለው ቤተክርስቲያን ነው። እንግዲህ ያው የኢትዮጵያና የግሪክ ዲፈረንሱን ታውቁታላችሁ። ኦሪየንታል ነው እኛ እነሱ ደግሞ የሆነ የራሳቸው የሆነ ዲፈረንስ አለው። ስለዚህ በሱ መሰረት ይሄኛው ቤተክርስቲያን በጣም ነው የሚያምረው። ኦልሞስት ግማሽ 5 ኪሎ ሜትር ላይ ያለ ቤተክርስቲያን ነው። ጫፍ ላይ ነው። ንፋስ በደንብ ያሉ በደንብ እንግዲህ እንደምታዩት ግማሹን ደረጃ አጠናቀናል። ወደሚቀጥለው ነው የምንሄደው። ስለዚህ የዛሬው ቪዲዮ የሚሆነው በዚህኛው ሳይድ ላይ ጫፍ ላይ ያለውን ቤተክርስቲያን የምናየው። በሚቀጥለው ቪዲዮ ወደዛኛው ፓርት እንሄዳለን፣ ወደ ታችኛው። በጣም ነው ደስ የሚለው ያለው ቪው። ትንሽ ንፋስ አለ። ወደሚቀጥለው ቦታ እንሄዳለን። የሚቀጥለው ቦታ እንዳልኳችሁ መሬቱ ይሄኛው ላይ ድረስ ያለው ተራራው ድረስ የምታዩት መሬቱ ፒስታ ነው። ትንሽ ከበድ ይላል። ግን እንዴ ትልቅ ሴትዮ ከቻሉ ትልቅ አይደሉም ያን ያህል፣ ግን እንትን ናቸው። ተራራ የሚወጡ ሰዎች ናቸው። ያው እንትን ናቸው፣ ፈረንጅ ናቸው። ፈረንጅ ተራራ የሚወጣ ሰው አግኝተናል። ስለዚህ ብቻችንን አይደለንም ማለት ነው። የሚያስፈራ አይደለም። አትሊስት የሚሄድ ሰው አለ ትላለህ። ኦኬ እኛ አያሳስበንም። ሲጀመር እንወጣለን ብለን እናስባለን። ስለዚህ ቀጥታ ወዴት ነው የምንሄደው? ወደ ሁለተኛው ዴስቲኒያችን ማለት ነው። ዛሬ በአሁኑ ሰዎች አሉ። ከዚህ በፊት እኔ መጥቼ ነበርና እኔ የመጣው ሰዓት ማንም ሰው አልነበረም። ማንም ሰው ቤተክርስቲያኑ እንደምታገኙት ከኋላ ያለው ቤተክርስቲያን ነው። ቀደም ያወራንበት አዮ ኒኮላስ የሚባለው ቤተክርስቲያን ከኋላ ያለው ቤተክርስቲያን ነው ማለት ነው። ስለዚህ አሁን የማርያም ቤተክርስቲያን ወዳልኳችሁ ቤተክርስቲያን እየሄድን ነው። ሃይኪንግ ወይን ይመስላል ተራራው። ትንሽ ነገሮች ከበድ ይላሉ፣ ግን ያው እየወጣን ነው። ምን አማራጭ አለ? ሌሎችም ሰዎች ይመጣሉ። ደስ ይላል። እንደውም ዛሬ ህጻናቶችም ያሉብን። ስለዚህ ያው ነገሮች በጣም ቀለል ያሉ ናቸው የሚሆኑት ማለት ነው። ከባድ ወይዘር ቢሆን ብዙ ሰዎች አይወጡም። ትንሽ ትከብዳለች ዳገቷ። ግን የሚወጡትን ሰዎች ስታይ አድቫንቴጅ ይሰጣል። እንዴ እሳቸው እየወጡ ምናምን ኃይሌ ገብረስላሴ ብለድ ላይን ምን ሆናችሁ? እንደዚህማ መሆን የለብንም ብለን ራሳችን እየፎጋገርን እንወጣለን። ኦልሞስት እንደ ቀልድ ወጥተናል። ግን ያው ቪው ግን በጣም ነው የሚያምረው። ከቤተ ክርስቲያኑ ራሱ ርቀን መተናል አሁን የሌለ። ስለዚህ የምንወጣው ወደ ላይ ነው። እዛኛው ቤተ ክርስቲያን ነው የምንሄደው ማለት ነው። መጀመሪያ ከታች ዴስቲኔሽናችን ብለን የተነሳንበት ቤተ ክርስቲያን ማለት ነው። ትንሽ ቢርቅም ከዚህ ጋር ስናየው ይርቃል እንትኑ። ስለዚህ ማየት የለብንም። ተራራው ገና የጀመርነው አይመስልም ከዚህ ጋር ካየን። ስለዚህ አናየውም። የምናየው ጎላችን ነው ትላለህ። ደረጃውን እያየን እንሄዳለን። ስለዚህ ይሄ ቤተ ክርስቲያን ማለት ነው ከ1000 ዓመት በፊት ነው እንዳልኳችሁ የተቆረቆረው። ብዙ ጊዜ ደግሞ ይሄኛው መንገዱን ሃይከሮች ሲመጡ ወይም ደግሞ ደሴት ላይ ሊዝናኑ የሚመጡ ሰዎች ሃይክ ያደርጉበታል ማለት ነው። 10 ኪሎ ሜትር ናት ወደ ከተማ። ያው ቀለል አድርጋችሁ ለላጥ ታረጓታላችሁ። የሚያሳስብ ነገር የለው። ትንሽ ፀሐይ አለ፣ እሱ ነገር ይከብዳል። And I was running far away. Would I run off the world someday? Nobody knows. Nobody knows. የሚገርማችሁ ማለት ነው እሳተ ገሞራ የነበረ ጊዜ እንዳለ ይሄን ግማሹን ፓርቱን ከሰል አድርጎታል። እና ከሰሉን ነው የተፈረካከሰው ቦታ መንገድ የሰሩበት ማለት ነው። ለዛ ነው እዚህ ጋር ደረጃ መስራት ያልቻሉት። ግን ይገርማል በጣም ብዙ ሰው በቃ እየመጣ እንትን ይላልና ባይዘው
ደስ ይላል ያለው ነገር። እኔ ወጣው ጊዜ ማንም ሳልነበረምና በአሁኑ ጀስት ብዙ ሰዎች የመጡ ቼክ ያደርጉታል፣ ይጎበኛሉ። አሪፍ ነው። ቆንጆ ኢንስፓይሬሽን እግዚአብሔር ነው የምላችሁ። ትንሽ ተራራው አሳያችሁ አሁን ያለንበት ዋው የምንወጣው ገና ላይ ጫፍ ቤተክርስቲያኑ ድረስ ነው። ገና ከሆኑ ድካም እያለን ነው። ግን ያው ሃይኪንግ ደስ የሚለው ፓርቲ አይደል ይሄ አይደል እንዴ? ዋናው የሚያምለው ፓርቲ ስለሆነ ማለት ነው። ነገሮችን ክሎዝሊ እያየን ተራራችንን እንወጣለን። ዋው በጣም ነው የሚያምረው። እዚህ ጎበዝ ናችሁ ግን ባይ ዘ ወይ ነጮች እንደዚህ አይነት ነገር ላይ ጎበዝ ናችሁ። ሃይኪንግ ምናምን ይወጣሉ ብዙ ጊዜ ያሉት እዚህ ጥቁሮች ምናምን አንድ ቀን አይቼ አላቅም። ቼክ አድርጌም አላቅም የሉም። ምን እንደሆነ እግዚአብሔር ያውቃል። አረ በስመ አብ ተራራው ይለያል ማለት ነው። ቀጥ ያለ ተራራ ሞቶ ቀጥ ያለ ተራራ ይሄን ወተን ወደዛ ምን ሄዶ ቀጥ ያለ ተራራ ሲመለሱት እኮ ቀላል ነው። ወክ ያደረጉ እነሱ ይወርዳሉ እንዴ? መውጣቱ ነው ከባድ እኮ ታማራን እንደዚህ ያልገን በወጣው አረው ግን መንገድ መሀል ላይ ውሃ መጠጣት ጥሩ አይደለም። ስለዚህ እዛ ድረስ እንደዚህ እየተጓዝን እንሄዳታለን ማለት ነው። ምን አማራጭ አለ? ዘልጃልኩኝ እሱን ሰምቼ ድምፁን ያገሬ ልጃልኩኝ እሱን ባለ ዋሽንግተን የወንዝ ልጃልኩኝ እሱን ሰምቼ ድምፁን ብቻ ተራራውን ካለፍን በኋላ ሌላ አንድ ተራራ የሚቀረን መመለሱ አለ። ዋናው ነገር እሱ ረስተነው ነበር። መመለሱም ስላለ ቶሎ እየሄድን ነው። ከደረስኩ በኋላ እዛ ጋር ያለው ነገር በደንብ እናያለን። ፕላስ ደግሞ ግማሽ ድረስ እንደዚህ የሚወጡ ሰዎች ምን አለ መሰላችሁ ድንጋይ ይደረድራሉ። እዚህ ድረስ ወጥቼ ነበር ከዚህ ጋር ነው የተመለስኩት የሚል ማሳያ ማለት ነው። አሁን ኦልሞስት ያለ ነው ጫፍ ላይ ነው። በጣም የሚያምር ቦታ ላይ ያለ ነው። ያገሬ ልጅ አልኩኝ እሱን ባለ ዋሽንግተን የወንድ ሆሲታ ከተለበቻ ከጋራው ላይ ቁሜ ቁልቁል ያየሁት እሱ ተማርኬ ከተማን ጠላሁት ከግራ ገብሱን ከቀኝ ስንዴውን ዋርጫ ልቤ ሳየው ሸጋውን ልቤን ያመሰው የዋሽንግተን ከታችንን እንዳየነው ነው ላጥ ብለን የደረስነው። ስለዚህ እቺን ከአንሻ መፍትሄ የነበረች ቤተክርስቲያን ለማየት ነው እዚህ ጋር ያሉ ሰዎች የሚወጡት ማለት ነው። ለመጎብኘት ፕላስ ደግሞ ለመጸለይም ነው። እኛ ደግሞ እንጸልያለን ማለት ነው በዛው ኦርቶዶክስ ሃይማኖት ስለሆነ። ኦ ማይ ጋድ ሃይኪንጉ ግን ራሱ በስማ ተራራው የሚገርም ነው። እንደዚህ በድል አጠናቀነዋል ማለት ነው። ከጋራው ላይ ቁሜ ቁልቁል ያየሁት እሱ ተማርኬ ከተማን ጠላሁት ከግራ ገብሱን ከቀኝ ስንዴውን ዋርጫ ልቤ ሳየው ሸጋውን ልቤን
ቀመሰው የዋሽንቱ ዜማ ርቆኝ አያውቅም። አሁን አሰኘኝ ደህናው ከተማ አሁን ማሜ ለምን እንደሆነ አላውቅም። በጣም ጀስት ራቀብኝ አሁን ዛሬና ግን ኦልሞስት ደርሰናል። ትንሽ ስቴፖች ናቸው የቀሩን። ዋው ፀሐዩ ከባድ ኢፌክት ነው የሚያጋጥማችሁ፣ ግን ፀሐዩን መቋቋም ራሱ አንድ ነገር ነው። በእግዚአብሔር ቸርነት ደርሰናል ማለት ነው። ብዙ ጊዜ እንደውም ሰዎች አይኖሩም ነበረ። እኔ እዚህ ድረስ መጥቼ የሆነ ጊዜ ዝናቡ ዘንቦ ነበር። ስለዚህ አሁን ግን ያው በጣም ከባድ ፀሐይ ነው ያለው። ፋይናሊ ደርሰናል ማለት ነው። እንየው። በጣም ነው የሚያምሩ ቤተክርስቲያን ያለበት ቦታ በጣም ጀስት የተራራው ጫፍ ላይ ነው ያለው። በዛኛው ሳይድ ሄደን የምናየዋለን። በጣም ነው የሚያምረው። በዚህ ሳይድ ያለው ፓርቶች እንዳለ ጀስት ሄሌለ ከቪው ጋር ግን ንፋሱ በጣም ከበድ ይላልና ካለው ንፋስ ጋር ነገሮችን ማየት ትንሽ ከበድ ሊል ስለሚችል ያለውን ነገር ቼክ እናደርጋለን ማለት ነው። አሁን ቀጥታ ምናየው ምን ነው የመጀመሪያ ፓርቱን ነው። እሱ ፓርት ካየነው በኋላ የሚቀጥለውን እስኪ ራሳችን በፓርት እያደረግን እናየዋለን ማለት ነው። ስለዚህ ይህን ይመስላል ቪው። ልክ እንደመጣችሁ ያለው ፊት ለፊት ጋር ጀስት በጣም ከበድ ያለ ንፋስ አለ። ግን ቤተክርስቲያኑ ያለችበት ቦታ በጣም ነው የሚያምረው። ላይክ በጣም ጫፍ ላይ መሆኑ እዚች ጋር ያለው ንፋስ በጣም ነው የሚያምረው። በቃ በዚህ ሳይድ ያለው ቪው ራሱ በጣም በቃ እነዚህ አሁን እዚህ ጋር እንደዚህ የሚደረጉት እዚህ ቤተክርስቲያን መጥተው የተጋቡ ሰዎች ወይም ትዳራቸውን እዚህ ቤተክርስቲያን ያደረጉ ሰዎች ይመጡና እዚህ ቤተክርስቲያን ውስጥ ቁልፍ እዛ ጋር ይሰቅላሉ ማለት ነው። ስለዚህ ብዙ ጊዜ ያለው ነገር እንደዛ ነው እና ቤተክርስቲያኖችን ትመስላለች። ይሄ እንግዲህ ቤተክርስቲያኑን የሚያገለግሉ ሰዎች የሚኖሩበት ፓርት ነው። ከሱ ጋር አልፈን ትንሽ ደግሞ እያንዳንዷን ያለውን ፓርት ስናይ በዚህ ጋር ነው ቀጥታ ወደ ፊራ ወይም ደግሞ ወደ ዋናው ከተማ የሚወስደን ማለት ነው። ቤተክርስቲያኑን አይተናል ፊት ለፊት እዛ ጋር። የቅድሙን ቤተክርስቲያን በደንብ በተቻለ ሁኔታ ለማየት ሞክረናል። 1000 ዓመት ድረስ የቆየው አሁን ደግሞ በቅርብ የታደሰው ቤተክርስቲያን ይሄንን ይመስላል ማለት ነው። ስለዚህ ይሄንን የምናገኘው የት ነው? ሳንቶሪኒ ደሴት ላይ ፊኒኪያ ተራራ ላይ ማለት ነው። ፊኒኪያ የምትባል ተራራ ጫፍ ላይ ነው ያለው። ስለዚህ እዛ በትመጡ ማግኘት ትችላላችሁ። እዚህ ቤተክርስቲያን ብዙ ሰዎች እንደምታዩት ቱሪስቶች እየመጡ ይጎበኙታል። ቦታው is just so magnificent በጣም ነው የሚያምረው። ለሃይኪንግ በቃ ዴፊኒትሊ ሪኮሜንድ ማድረጋችሁ ቦታ ቢኖር የፊኒኪያ ተራራ ነው። ነገሮች በጣም ምቹ ናቸው። ፕላስ ንፋስ ምናምን እንደዚህ ያለበት ቦታ ላይ እንደኔ ካልሄዳችሁ ራሱ ደረጃዎችን ተከተላችሁ በደረጃው ከሄዳችሁ አሪፍ ነው ማለት ነው። ምንም አደጋም የሚፈጠርባችሁ ነገር አይኖርም። የዛሬው ሃይኪንግ ይህን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። ቦምቦ ክላት